እሷን ማስማማቱ አይከብደኝም። እህቴ ግን እንትን ካለች ተረጃት ምናምን ነው ይለኛል። በቃ ግን ለምን እንደሆነ አላውቅም። አብዛኛውን ጊዜ ማንስማማ አሁን ከሪ ያላለ ኦሮምኛ ነው። ያው 5 አመት ምናምን ግን ዱባይ ያለው ነው በብዛት ሰው የሚያቀኝ። ግን አንተ ደግሞ ኢትዮጵያ ከገባው ምናምን ነው የምታቀኝ ማለት ነው። ካረገዝኩ አስመጥቶ አስቀረሽ ወይስ ይመረል? አስመጥቶ አስቀረኝ እንጂ እዚሁ ነው ያለው። ሲጀመር እሱ ሹፌር ነው፣ እኔ ነኝ እንጂ ወጣሁት። እሱ መች ወጣ? መጀመሪያ ሹፌር አዋዋሉ ደስ ይለኛል። እኔ ድሮ ልጅ እያለሁ ማርያምን ሹፌር መሆን ነበር የምመኘውና ማርያምን ነው የምልሽ። ከዩኒቨርሲቲ ውጤት መጥቶልኝ ራሱ እኔ አልማርም በቃ አቁሜ ምናምን መንጃ ፈቃድ ነበረኝ። መንጃ ፈቃድ አውጥቼ ነበረ ላይ ከዛ እዚህ ሹፍርና መስራት ነው የምፈልገው ምናምን ነገር ከፋዘር ጋር ብዬ ተጣልተናል። ሌላ አሳድጌ አስተምሬ ልጅ መሆን ነው የምፈልገው። አባቶች ደግሞ አይቀበሉትም፣ አይመቻቸውም። ላይ ፋዘር የመንግስት ሰራተኛ ምናምን ስለሆነ እሱ ነው የሚመቸው። ለምን እንደሆነ አላውቅም፣ ግን ደስ ይለኛል። እኔ አሁን ሹፌር ጓደኞች ምናምን ብዙ ነበሩኝ፣ ከነሱ ጋር ጊዜ አሳልፍ ነበረ ምናምን። እኔ ደግሞ ለሴቶች ደግሞ ሹፌር አይመችም። አው ላይክ ይንቀሳቀሱ ይሄዳሉ፣ ምንም እንትን አትልም። አሁን እኔ አንድ ቀንም ከሱ ጋር አንድ ቀን ተዝናንቼ አላውቅም። ጀስት በየሀገሩ ይሄዳል። መጣል ሲመጣ ራሱ ማታ 3 ሰዓት ይገባል። ከዛ ደግሞ 11 ሰዓት ሌሊት ይወጣል። የስራ የእንጀራ ጉዳይ ስለሆነ አው ከባድ ነው። ላይ ምንም ፍቅርን ሳታጣጥም ነው የምትኖረው። ገባክ? አራውን የእንጀራ ጉዳይ ነው። የቤት ስሟ ማማ ቅምጥል፣ አጎቷ ያወጣላት ያሁኑ አረጀሽ የሚለኝ ቅምጥል ይላታል። ማማ በጣም ብዙ ስም አለ። ቡቹ፣ እኔ ልጅ እያለች ቡቹ ነበር ምላት። ገና ህፃን እያለች ቡቹ ስላት በጣም ነበር የምስቀው። አሁን እንደውም እስኪ ቆይ ማማቴ ቡቹ ክትሞልክ ማማ ቡቹ ነው ታውቃለህ። አራሳቸው እንደውም አሁን ከ2 ዓመት ምናምን ሲሆናት ማውራት ትጀምራለች። መጥራት ምናምን አሁን ራሱ ማማ ማማ ባባ ባባ ያው ማዘር ልብሷን እንደዚህ እንደሚያበላሹ ታዩ። ማን ነው እዩ? በቃ እይሙሌ ምን ሆነ ይሉኛል። ዋይለም የሚያረጉ ፈጣሪ ሆይ ትዕግስቱን ስጠኝ። እና እንደዛ ነው። አረቡ ሰዳት ምናምን ነገር ቀላል አይደለም እኮ ላይክ ጊዜ ይወስዳል። እናንተ ስንት ዘመዶቻችሁ እዛ አሜሪካ ምናምን ዩሮፕ ላይ ያሉ አንድ ቀላል ቢሆን ያውስጥ ጊዜ ይፈልጋል። አግብቶ ብርና ጊዜ ይፈልጋል። በዛ ላይ እሱ አጭር ጊዜው ነው ከወጣ ምናምን ተረዱት። ስራ መስራት አለበት፣ እንትን ማለት አለበት። እሷን ለመቀበል የሆነ ነገር ማዘጋጀት አለበት። መቀበሉ ኦኬ። ሌላ ሀገር እንትን ሲል ጊዜ ይወስዳል። ልክ ነሽ አንቺ እንዳልሽው ነው። ዝቅ ብዬ ሰው እንደዚህ ሲል እኔ እንዳንተ ልጅ በጣም ነበር የምወደው። በጣም በየመንገዱ የሚሄዱትን ልጆች ምናምን ስም ነበር ከነንስጣቸው ነው። ግን መጀመሪያ ላይ እግዚአብሔር ሊፈትነኝ ሰጥቶኝ ነሳኝ። ግን ከዛ በዛን እንዴት ደግሞ እንትን ብለህ ስደት ወተክ ምናምን ተበታትነህ ከእንትን ጋር ምናምን ደግሞ ተመልሰህ ተሰብስበህ እንዲፈጣሪ ሲሰጥህ በጣም ደስ ይላል። እኔ ልጅ በጣም ነው እንዳንተ ነኝ። ልጅ የሆነ በተፈጥሮ ላይክ አላውቅም፣ ማርያም የሆነ ደስ የሚሉ ፍጥረቶች ናቸው። አንዳንድ የሆነ በጣም ማርያም እኔ እንጃ በጣም ደስ የሚሉ የነጮቹን ልጆች ራሱ አይቼ ምናምን ነገር እንጂ ብዙ ደስ አይላቸውም። ሁሉ አይደለም
አንዳንዶቹ ምናምን ደስ ላይላቸው ይችላል። ፈርቼ ነው ምናምን። ግን ኢትዮጵያ እንኳን የመዳም ቅመሞች እኮ ልጃቸውን ስንስም ምናምን እኮ አይፈልጉም። ኢትዮጵያ ላይ ግን ኖርማል ነው። ማንም ምንም ማለት ሄደሽ ብታጫውቺ ምናምን ነገር ኖርማል ነው። ማንም አሁን ማማን እየመጣ ይስማታል፣ መንገድ ላይ እጇን ይዞ ይስማታል። ምንም አይመስልም። እንደውም አንዴ እንደዚህ እዚህ ሀገር ለልደትሽ ምናምን ጣፋጭ ታከፋፍያለሽ፣ ለሰው ምናምን ታበያለሽ። እኔ ልደቴ ደርሶ በቃ ጣፋጭ ምናምን ብዙ ገዛውና ምናምን እያከፋፈልኩ ለልጆች ነው እኔ ሞር በቃ መስጠት የምፈልገው ደስ የሚለኝ እና ለልጆች ሲሰጣቸው አንዳንዳቸው ላይክ ለጥርስ ጥሩ አይደለም ምናምን ብሎም ይከለክላሉ። ግን አብዛኛው ሞር ደስተኛ አይደለም። ኢትዮጵያ ብሆን ምንም አይሉ። እንደውም አስፈላጊ ባይሆን ሁላ ማለት ነው የሆነ ወዶ ነው የሰጠው ብሎ በሽም ከተቀበሉሽ በኋላ ምናምን ነው የሚያስጥሉሽ እንጂ አይከለክሉም። እውነት ነው፣ ልክ ነው። ኢትዮጵያ እንደዚህ አይነት ነገር የለም። እኛ ሌላ እንትን እንኳን መቶ ድሮ ህፃን እያለው እንደዚህ አለ አይደለ ሲመጡ ምናምን ትምህርት ቤት ስንማማም ሰፍ ብለን ነው እኛ የምናውቃቸው ምናምን አይመስለንም ነበር። አሁን ግን እኛ ለምን እንደሆነ አላውቅም፣ ብላክ ስለሆንን ይመስለኛል፣ እንደነሱ ነጭ ስላልሆነ። እነሱ ራሱ እኮ የሰው ልጅ ሄዶ ምናምን ነገር እንትን አይሉም። እኛ አሁን ብቻ ስላልሆነ አሉ። አሁን እዚህ አሁን ለምሳሌ እኔ ያለሁበት የሆነ በጣም የሀብታሞች ምናምን የሚመጡበት ከተማ ነው። ግን የሚመጡት አሜሪካውያን ምናምን ጥቁር አሜሪካውያን ምናምን ናቸው አብዛኛው ለመዝናናት የሚመጡት ምናምን። እንደውም ከኛ በላይ ጥቁር እንትኖች ናቸው አበሾች ላይ ከአበሻም በላይ ይሆናል። ጥቁሮቹ ብላኮቹ ምናምን ነው የሚመጡት። አበሾችም አሉ ላይክ ግን ኖርማል ነው። ከእነሱ በላይ የሚኖሩ ብዙ እንዳሉ ያውቃሉ እነሱ ራሱ። እንደውም እኮ ሞር ሚዝናናው ምናምን ገንዘብ የሚያገኘው ከእነሱ በላይ ጥቁሩ ነው። ተጠግርሮ ይሰራል። በሰራሹ ነው እዚህ ሀገር ልዩነትሽ በሰራሹ ነው። እነሱ ይሰራሉ ግን የሆነ እነሱ እዚሁ አደላድሎ ስለሚኖሩ የራሳቸው ላይፍ የሚያወጡበት መዝናኛ ምናምን ያበዛሉ። ልክ ኢትዮጵያ ላይ እኛ ዝም ብለን ጊዜ እንደምናቃጥለው እዚህ እኛ ግን ሲሆን ስራና ስራ ነው። ብዙ የምናጠፋው ጊዜ አይኖርም። ከእነሱ በላይ ብር ያጠራቅማሉ ነው ማለት ነው። አንዳንዴ ማርያምን ይገረማሉ ምናምን ነገር እዚህማ ቢሆን ልጄን ወዷት ነው የሰጠው ብሎ ምርቃት አይነት ነው የሚደረድረው። ያ የኛው እንደዛ ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኛ ከምርቃት ውጭ ምንም ሙሌ ወዴት ነው? እዚሁ ነኝ። ቁርስህን አበላ። እንዲህ ተብለን በልተን ነበር። ምን አገባኝ ብትል እንዲህ ተብለን በልተን ነበረ። ያ የባሌ ወንድም ይመቸኛል፣ ደስ ይለኛል። ሲከፋው አልወድም። ብዙ ጊዜ ግን ሴቶች ካገቡ በኋላ ከሚስት ቤተሰብ ከባል ቤተሰብ ጋር አይጓድዱም ይባላል። ለምንድን ነው እሱ ነገር ግን? ልክ ነው። እውነት እኮ ነው። እግዚአብሔርን እውነት ነው። እኛ እየተጣላን ነው የምንኖረው። ግን እኔ እሱን በጣም ነው የምወደው፣ ያከብረኛል። ግን ለምንድን ነው ግን ብዙ ጊዜ የባል ቤተሰብ ሲባል ግን ሴት ከቤት ስትወጣ እኔን ለማየት ትናፍቃለች። እዚህ አብረን ስንኖር እንጣላ ነበር። እኔም ትናፍቀኛለች። እኔ ግን የሆነ በቃ እኔ የወሰድኩባት አይ ኖርማል ነው ደግሞ ማዘር ያሉ እኮ አይ ማርያምን የባሌ እናት ቁጭ ብለው ነው የምነግርህ። ችግር የለም። እኔ ምን ችግር አለብኝ? እኔ ችግር የለም። ማዘርን ሰላም ቤት ከእነሱ ጋርም እንጣላለን። አንዳንዴ ስልክ ያው እዚሁ ላይቭ ለጧጧት ሁልጊዜ ይገባለሁ ምናምን። አንዳንድ የማያስማማ ነገር ሲሆን እኔ ግልጽ ስለምናገር እናገራለሁ። ሚውት ምናምን የሚባል ነገር እራሱ አልፈጠርም። ያ እና ትክክል ነው። ሁሉም ቤት ያለ ነው። ሁሉም ቤት በተለይ የባል እህቶች እኔ እንጃ ወንድማቸው መልሰው ሊያገቡት ይሆን አይገባኝም። በጣም
አረልኝ ያንቺ ሲለያል ማርያም ይህነችና እግዚአብሔርን የመረን እኮ የባል እህቶች ላይክ ይቀናሉ መሰለኝ። እኔ አሁን እህቶቼ ማርያምን በጣም ነው የሚወዱኝ። አላውቅም እኔ አየህ አይደል እህቶች አሁን ሲወዱ ከአንተ ሚስትህን አንተ ቤተሰብ ጋር እናትህ ጋር አስቀምጠሃት ምናምን ብትሄድ አንተ አሁን እናትህ ምንም ላይሉ ይችላሉ። የባል እህት ግን በጣም ነው መቀናው፣ በጣም ትቀናለች። ነው ወንድሜ ቢያገባ እንደዚህ ነው እንደማደርገው ብዬ አስባለሁ። እግዚአብሔርን ለምን እንደማዳላት ታውቂያለሽ? ለምን እንደማዳላት ታውቂያለሽ? እህቴ እኮ አሁን የሆነ ነገር ብለን ትሄዳለች። ገብቶሻል? እቺ እኮ የኔ አካሌ ነች እኮ። ማታ እኮ ተቃቅፈን እኮ ምናምን ነገር እኮ የሆነ እናወራለን። አረሳሳ ይከፋታል። አኖ ዝም ብዬ ማለት እሷ አጠገብ ሲስተር አጠገብ ዝም ብዬ ምናምን ነገር የሆነ ሲስተር ደህና ሆና እንድትሄድ እሷ ጋር እንደዛ አደርጋለሁ። ግን እኮ ከእህቴ ጋር አይደለም የምኖረው። እቺ እኮ ኦልሬዲ እኮ በቃ ፈጣሪ ለእኔ ኑር ብሎ የሰጠችኝ የእኔ አካል ነች። ገብቶሻል? ካገቧት በኋላ እኔ ለእሷ ዝም ብዬ በመሀል ብትጣሉ ሚስቴን የእኔ ስለሆነች እቆጣታለሁ። እህቴን ተረጋጊ ምናምን ብዬ ሆነ ለእህቴ ማዳላ ነው የሚመስለኝ። ይዛ ቢደባደው ቢጣሉ ማለት ነው። ምክንያቱም ላይክ የእኔ ሀሳብና የሚስቴ ሀሳብ አንድ ስለሆነ እሷን ማስማማቱ አይከብደኝም። እህቴ ግን እንትን ካለች ካመፀች እዛ ጀማ ይዛ ከቤተሰብ ጋር ሆና ምናምን ነገር እንዲጠምዱኝ አልፈልግም። ሚስቴን ማግባባት በኋላ ነው ማግባባት። ለነገሩ የነገሩ አርጋሽ ነው ያምናረገችሽ ምናምን ይልና ከዛ በኋላ ግን አንቺ አሁን ተረጃት ምናምን ምናምን ይለኛል። በቃ ግን ለምን እንደሆነ አላውቅም። አብዛኛውን ጊዜ ማንስማማ። አሁን ግን ትናፍቀኛለች። እየነገርኩ እኮ ነው። መጨቃጨቁ ነው መሰል ከቤት ወጥታ አሁን ትናፍቀኛለች። እግዚአብሔር ልክ እንዳንቺ እሷም ለወንድሟ ጥሩ ነገር የምታስብ ሴት ነች እና ላይክ የመጥፎ አይደለም። የሆነ ነገር ብትልም የሆነ ለሱ ጥሩ ነገር እንዲሆን ትመኛለች ይመስለኛል። ላይክ አንቺም እህት አለችሽ፣ አንቺም ወንድም አለሽ። በዛ አንግልም አድርገሽ አስቢ። ለወንድምሽ አንቺ የምትመኘውን በራስሽ ጭንቅላት፣ እሷ በራሷ ጭንቅላት ከዳ ሰብታ ከዚህ ሁላ እኔ የምመክረው ትዳር ውስጥ ግን መግባት የለባቸውም በጭራሽ። ዘሏት ማዘር በናቶት እንዳስለመዷት ወደቀች። እኔ የምመክረው ከዚህ ሁላ ማለት ነው ብዙ እንትኖችን በቃ ቢቻል ወንድ ልጅም ራሱ ራሱን ችሎ ማግባት አለበት ብዬ አስባለሁ። አሁን እኔ አሁን ስለማ እንትን አላለን የራሱ ቤት ከዛ አመስባል ሲሆን መገናኘት፣ ችግር ሲደርስ መጠያየቅ ምናምን መተባበር ባለበት መልኩ ቢሆን ደስ ይለኛል።